የጁሊያን አልቫሬዝን ዝውውር በተመለከተ አንድ ሶፍ አርሰናል አዲስ መረጃ ወየ ብሎናል። ሀቢቢ በደንብ ኮፒ ሊንክ ይደረግልኝ። ሰሞኑን ተዘናግታችኋል። በአርሰናል ባለቤቶችና በአትሌቲኮ ማድሪድ መካከል በቅርብ ጊዜ ቀጥተኛ የሆነ በዝውውሩ ጉዳይ ንግግሮች እንዳሉ አንድ ኦፍ አርሰናል ገልጿል። ሲቀጥል የልጁ ፍላጎት አሁንም ባርሴሎና ነው፣ ግን እሱ የማይሳካ ከሆነ ወደ ለንደን የመምጣትን ፍላጎት አለው። እናም አትሌቲኮ ማድሪዶች ለባርሴሎና መሸጥ አይፈልጉም ልጁን። እንግዲህ አትሌቲኮ ባርሴሎና ደግሞ ከዓለም ዋንጫ በኋላ የመጨረሻ የሆነ ሙከራውን ይሞክራል የሚል መረጃ አግኝቻለሁ ብሏል አንድ ኦፍ አርሰናል። ሲቀጥል ሚኬል አርቴታ አሁንም ይሄ የፊት መስመሩ ማጠናከር የሚፈልገው በዚህ በሁሊያን አልቫሬዝ አማካኝነት ላይ እሱን በደንብ አድርጎ ይፈልገዋል ብሎናል አንድ ኦፍ አርሰናል። ነገሩ ኮምፕሊኬትድ ነው፣ ምክንያቱም የፕራይስ ይሄ ማርጂኑ ለራሱ አትሌቲኮን አርሰናል የሚፈልጉበት መገበያው ማለት ነውና ሲቀጥል አንድሬ ቤርታ አሁን በዚህ ሰዓት ከፋሚሊዎች ጋር ስፔን ያለውና ይሄን አጋጣሚ ተጠቅሞ ከሆነ ምንጭ እንዳገኘሁት ከአትሌቲኮ ማድሪድ ሰዎች ጋር ንግግር ያደርጋል የሚል መረጃ ማግኝቻለሁ ብሏል አንድ ኦፍ አርሰናል። እስኪ ስለዚህ ጉዳይ ፈርዘር የሆነ መረጃ ሌላ ጊዜ ነው እንትንላችኋለሁ ያለም ማለት ነው። ስለዚህም ስለሌሎችም ዝውውሮችም አንስቷልና ብቻ ትናንት ሚጌል ደናን ይሄን መረጃ ሲያነሳው እኔ እውነት አልመሰለኝም ነበር። አንድ ኦፍ አርሰናል አረጋግጦታል፣ ሪል ነው ማለት ነው። ሀቢቢ እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እኔ እንደዚህ አይነት ግትት ያለ ዝውውር ውስጥ ባይገቡ ባይ ነው። ልጁ የመጀመሪያ ፍላጎቱኛ ካሉ ሲቀጥል ስለ ሞርጋን ሮጀርስ፣ ስለ ብሩኖ ጉማሬሽ ምናምን ስለ ገብርኤል ጄሱስ አዲስ መረጃዎች አሉ። በሌላ ቪዲዮ ከችላሉ። የዩሪ ቲለመንስ ብቃቶቹ ምንድናቸው? እንዲሁም ኮንሰርን ሊያረጉን ሊያሳስቡን የሚችሉትስ ሁለት ነገሮች ምንድናቸው የሚለውን በዚህ ቪዲዮ ነግራችኋለሁ። ከዛ በፊት ግን ኦፊሻሊ ማንቸስተር ዩናይትድ ዩሪ ቲለመንስን በ35 ሚሊዮን ፓውንድ ማስፈረሙን አናውንስ አድርጓል። መጀመሪያው የቲለመንስ ማንቸስተር ዩናይትድ መፈረሙ የክሬሽን ወይንም ደግሞ የግሩዶችን በመፍጠር ደረጃ ላይ ያለውን የክሬቲቪቲ በርደን ከብሩኖ ፈርናንዴዝ ላይ ያነሳለታል። እንደምታዩት ላስት ሲዝን ኢቭን ከብሩኖ ፈርናንዴዝ እንዲሁም ደግሞ ሲቲዎች ካስፈረሙት ከነ ኤሌት አንደርሰን በበለጠ የላይን ብሬኪንግ ፓሶችን በማድረግ አንደኛ ነው። ምን ላይን ብሬኪንግ ፓሶች ለዊንገሮችም ሆነ ለአጥቂዎች ድሪም ናቸው፣ ከሱ ጋር አብሮ መጫወት። ሁለተኛው የቲለመንስ ኳሊቲ ጨዋታዎችን የሚያረጋጋበት እንዲሁም ደግሞ ዲክቴት የሚያደርግበት መንገድ ነው። እንደምናውቀው በማንቸስተር ዩናይትድ በተለይም ደግሞ በቢልድ አፕ ላይ ካሰሜሮ በነበረ ሰዓት ላይ በተደጋጋሚ ኳሶችን አፍጥኖ ወደፊት ለማድረስ እየሞከረ ኳሶችን ስንጠቀም በትራንዚሽን ስንጠቃ አይተናል። ነገር ግን ቲለመንስ ቀደም ብዬ እንዳሳየኋችሁ የላይን ብሬኪንግ ፓሶችን ከማድረግ ባለፈ አስፈላጊ ከሆነ ቴምፖ ማረጋጋት እና በአጫጭር ፉትቦል በቢልድ አፕ ለመውጣት የሚችል ቡድን መስራት ይችላል። ሶስተኛው ትላንትና እንደጠቀስኩት የፕሪሚየር ሊግ ኤክስፒሪየንሱ ከገንዘብ በላይ ነው። በተለይም ደግሞ በፕሪሚየር ሊጉ ከ200 በላይ ጨዋታዎችን እንዲሁም ደግሞ በሌስተር የኤፍኤ ካፕ ዋንጫዎችን በአስቶን ቪላ የኤሮፓ ሊግ ዋንጫዎችን መብላቱ ለዩናይትድ ወጣት ሚድፊልደሮች ለኮቢ ሜኖና ለሳንቶስ ትልቅ እድል ነው። ወደ ኮንሰርኖቹ ስንመጣ አይ ቲንክ በመጀመሪያ ቲለመንስን የሚያጣምረው ተጫዋች በአስቶን ቪላ እንደነ ኦናና እንዲሁም ደግሞ እንደነ ካማራ ያለ አግሬሲቭ እንዲሁም ደግሞ ፔስ ያለው ተጫዋች መሆን አለበት። ቲለመንስ ምንም እንኳን ቀደም ብዬ የተጠቀስኳቸውን ከኳስ ጋር ጥሩ ቢሆንም በተለይም ደግሞ በትራንዚሽን እና በዲፌንሲቭ የካሰሜሮ አይነት ፔስ ያለው ብዙም ፍጥነት ያለው ተጫዋች ስላልሆነ እነዚህ አይነት ፔስ ያላቸው አግሬሲቭ የሆኑ ተጫዋቾች ካጠገቡ ያስፈልጋሉ። ዳኛው ኮንሰርን ሊያደርገን የሚችለው አይ ቲንክ ከጉዳት ጋር በተገናኘ ትንሽ በተወሰነ መልኩ ኢንጁሪ ፕሮን የሆነ ተጫዋች ነው። እንደምታዩት በተለይም ደግሞ በካፍ እና በግሮም በአንክል ኢንጁሪ የሚጠቃ ተጫዋች ነው። በዓለም ዋንጫውም የመጨረሻ ጨዋታ ያልተጫወተው በጉዳት ነው። ነገር ግን ቀደም ብዬ የጠቀስኳቸው ሶስት ምርጡ ኳሊቲዎቹ እንዲሁም ደግሞ 35 ሚሊዮን ፓውንድ ለዚህ ኤክስፒሪየንስ ላለው ተጫዋች ባርገን ነው። ጌቲን ዩናይትድ ፋብሪዚዮ ከመደንገጡ የተነሳ በሊቨርፑል የአይን ምልክት ነው አድርጎ ከዚህ ፊት የፖስተውን ፖስት ነው አያይዞ የፖስተው ሊቨርፑልን እዩት። ይሄ ሊቨርፑል ግን ባለ ፈረንሳይ ላይ ምንድነው ህይወት በፈረንሳይ ነው የሚቀየረው ያለ ጠንቋ ያለ እንዴ? ዲዮማንዴን አዘናግቶ ጠየቀና ዲዮማንዴ ፒኤስጂ ሲሄድ ባርኮላን ጫነው እስከቶት እየጨረሰ ነው። ይኸውልህ በቃ ፖስቱን ተመልከት፣ ከአንድ ሰዓት በፊት ተመልከቱት። እኔ ያለው ማንም ፕሪሚየር ሊጉ ላይ ሊደላደል አይችልም፣ ስጋት ነኝ እያለ ይገኛል ሊቨርፑልና አረ በፈጠረ ቢያንስ እስቲ ዓለም ዋንጫ ይለቅና ቀስ ብለን እናስፈርም። እሺ ባልቻልነውም ቆይ ባላ አንተ በምድር ውስጥ ለውስጥ ትሄዳለህ። ፋብሪዚዮን ከሸወድክሽ ማን ሊይዝህ ነው? በቃ ቆሌው ተገፎ ተመልከት። በቃ የአይን ምልክት ጠብቁት የሚል ፖስት ነው የፖስተውና የሊቨ ደጋፊ እስቲ ቺን ጥብስ መረጃ በምሽት ነው የሰራሁት። ሪከርድ ስበር እስቲ በኮፒ ሊንክ
እንደዚህ አይነት ጥብስ ዜና ነግሬ በደንብ ኮፒ ሊንክ አስደስተኝ ይመቻል። ሰበር ዜና የፈረንሳይ ብሔራዊ ቡድን አሰልጣኝ የነበሩ ዲዲየር ደሻምፕ ዛሬ በስፔን 2-0 ተሸንፈው ከዓለም ዋንጫው ከተሰናበቱ በኋላ ከ14 ዓመት ቆይታ በኋላ ከፈረንሳይ አሰልጣኝነታቸው መሰናበታቸው ተነግሯል ማለት ነው። ታዲያ በሳቸው ቦታም የቀድሞ የሪያል ማድሪድ አሰልጣኝ የነበረው ፈረንሳዊ አማካኝ ዚነዲን ዚዳን በአዲሱ የፈረንሳይ አሰልጣኝ ሆኖ የሚሾም ይሆናል ማለት ነው። ለማንኛውም እናንተ ስለ ዚዳንና ስለ ዲዲየር ደሻምፕ መሰናበት ምን ትላላችሁ? ሀሳባችሁን አጋሩኝ። ዚነዲን ዚዳን በመጨረሻም ወደ አሰልጣኝነት ከሪያል ማድሪድ ቆይታው በኋላ ተመልሷል ማለት ነው። የፕላስ ምልክቱ መጫን እንዳትረሱ። የእግር ኳሱ ዓለም በዚህ ሰዓት ትኩረቱ ዓለም ዋንጫ ላይ ነው። ማንቸስተር ዩናይትዶች ሌላ ታሪክ ውስጥ ለካ ገብተዋል። ዩሪ ቲሊመንስን ከአስቶን ቪላ አስፈርሟል። ሳንቶስን ከቼልሲ አይበቃንም አንድ እንጨምራለን እያሉ ነው ብሎ ፋብሪዚዮ ሮማኖ ዘገባውን ይዞ ወጥቷል። የሚገርሙ ፊርማዎች ናቸው። በተለይ ለኔ የዩሪ ቲሊመንስ ይሄ ልጅ እንዴት ነው ትልቅ ቲም ያልተጫወተው ብዬ እስከዛሬ ድረስ ይገርመኝ ነበረ። ከሌስተር ሲቲ ጀምሮ ማንቸስተር ዩናይትድ ይገባል ተብሎ ነበር። ሌስተር ሲቲ እያለ እንዴት እንዳላስፈረሙት ገርሞኝ ነበረ። በመጨረሻ የጥያቄን መልስ አግኝቻለሁ። ዩሪ ቲሊመንስ የ29 ዓመቱ ማንቸስተር ዩናይትድን ተቀላቅሏል። ምርጥ ፊርማ ነው። አሁን ላይ ማንቸስተር ዩናይትዶች አስፈሪ ናቸው። እንደ ድሮ ሱፐርስታሮችን ማስፈረም ትተው በፕሮጀክት ማመን ጀምረው ለፕሮጀክት የሚሆኑ ተጫዋቾችን በጥናት ነው እያስፈረሙ የሚገኙት። የሚገርም ፊርማዎች ናቸው። አራተኛ ሚድፊልደር ጭራሽ እናመጣለን እያሉ ነው ያሉት። አሁን ፈራው። እንደ ሊቨርፑል ደጋፊነቴ እነዚህን ትራንስፈሮች አልወደድኳቸውም። 2026-27 የሚገርም ሲዝን ነው የሚሆነው። ማንቸስተር ዩናይትዶች ተጠናክረው ነው የሚመጡት። አልወደድኩትም። ውድቀታችሁን ነው የምፈልገው። ታውቃላችሁ፣ ሊቨርፑል ደጋፊ ነኝ። ጥላቻው እንዳለ ነው አትርሱት። ነገር ግን የሚገርሙ ፊርማዎች ናቸው። ዋው! ኢኒውሶች ታሪካዊ ዝውውር ሊፈጽሙ ነው። ኢኒውሶች ከመጋረጃ ጀርባ በስውር እየተሰራ ነው። ሁሉም የማያውቀው ነገር ግን ማንቸስተር ዩናይትድ ተጫዋች ለማስፈረም እጅግ በጣም ከመጋረጃ ጀርባ እየሰራ እንደሆነ መረጃዎች ወጥተዋል። ፋብሪዞ ሮማኖ ዛሬ መረጃ ይዞ ወጥቶ ነበር። ማንቸስተር ዩናይትድ ኢኒውሶች ከጀርባ ማንም ምንም አይነት ሚዲያ ሳያውቅ ወደ ሚዲያ መረጃ ሾልኮ ሳይወጣ ተጫዋች ለማስፈረም እየሰራ ነው። ምርጥ የተከላካይ አማካኝ በመከላከሉ እጅግ በጣም የተዋጣለት ጠንካራ ምርጥ ተጫዋች ለማስፈረም ዩናይትድ ወደ ዋንጫ ማራመድ የሚችል ተጫዋች ለማስፈረም እየሰሩ እንደሆነ ፋብሪዞ ሮማኖ መረጃ ይዞ ወጥቷል። እንደ ፋብሪዞ ዘገባ ከሆነ በየትኛውም ጊዜ ማንቸስተር ዩናይትድ ተጫዋች አስፈረመ፣ ተስማማ ልትሰሙ ትችላላችሁ። ሂር ዊ ጎ በየትኛውም ሰዓት በምንም አይነት ሁኔታ ውስጥ ልትሰሙ ትችላላችሁ። ዩናይትድ ሊያስፈርማቸው ይችላል ብሎ ከጠቀሳቸው ስሞች መካከል ማኑ ኮኔ፣ ባሌባ፣ አሌክስ ስኮት እንዲሁም ደግሞ ኒሜቻ የተለያዩ ስሞች እንደነዚህ አይነት ስሞች ጎሜዝን ጨምሮ ከነዚህ ተጫዋቾች ሊፈርሙ ምናልባት ይችላሉ። ከነዚህም ስም ውጭ ሰርፕራይዝ ልንሆን እንችላለን ሲል ፋብሪዞ ሮማኖ ዘግቧል።